ሰማዕቷ ቅድስት አርሴማ በአካል ቀና ስል ማየት አቃተኝ። በቃ የዓይኗን እንትን ማለት ዘንዶ ተጠቅልሎ ከኋላዬ እንደዚህ ኮብራ ቆመዋል። እውነት በቃ እግዚአብሔር ከኔ ጋር እንደሆነ ያን የገባኝ እችላለሁ። ከዳኒ ልጀምር። ዳኒ እስቲ ምን ተማርክ? እሺ እኔ እንግዲህ ህይወቴ በዘፈን ዓለም ላይ ነበርና እና ናይት ክለብ እንዲሁም አንዳንድ ዝግጅቶች ምናምን ሲያሩ በመምህር ማናቸው ጋሽ ተስፋዬ አበበ እሳቸው ጋር ነበረ በልጅነቴ ወደ ዘፈን ዓለም ላይ የገባሁት። እዛ ተምሬ እኔ በሙዚቃ ነው የተማርኩት እና ጋሽ ተስፋዬ አበበ ፋዘር ካቴድራል ማለት ነው። እሳቸው ጋር ወደ 9 ወር ተምሬ ከዛ በኋላ ናይት ክለብ ነው የገባሁት። ናይት ክለብ ብዙ አመት ሰርቻለሁ ባይዘው እና እንኳን መንፈሳዊ ውጊያ ይቅርና አባታችን ሆይ ብዬ እንኳን ወጥቼ አላቅም፣ ገብቼ አላቅም፣ ተኝቼ አላቅም። ከጊዜ በኋላ ግን ምንድነው የመጣው? ታመምኩኝ፣ በጣም በኃይለኛ ታመምኩኝና ምንድነው ያደረኩት? ዘብር ገብርኤል ነው ሄድኩት። መጀመሪያ ስግደት አላቅም፣ ጸሎት አላቅም፣ መጸበል ነው። መንፈሱ ወጣው ይላል፣ መልሼ ተመለስኩ፣ ገባው ይላል። ግራ ገባኝ፣ ተስፋ ቆረጥኩኝ። ተስፋ ቆርጬ ራሴን ጠላው፣ መፈጠሬን ጠላው። ከጊዜ በኋላ ግን ምንድነው ብዙ አመት በየጸበሉ ያልሄድኩበት ገዳም የለም፣ እውነት ለመናገር ማለት ነው። በእግዚአብሔር ፊት ነው የምናገረውና ታሪኬን የሚያውቅ ሰውም ሊኖር ይችላል፣ የሚያውቅም ብዙ ነው። እና በዚህ አጋጣሚ በምንከራተትበት ሰዓት ምንድነው እግዚአብሔር ሲጠራ ከዘብር ገብርኤል እመጋው ራእይል ሄድኩኝ። እመጋው ራእይል ስለ መምህር ግርማ ሲወራ ሰማሁ። ይሄ ነገር ምንድነው ምናምን ብዬ ስጠይቅ እንደዚህ ነው በመቁጠሪያ። አይ እንደዚህ ነገር አለ እንዴ ምናምን ብዬ እኔም ልምዱ የለኝም ኤክስፒሪያንሱ የለኝም። ስለዚህ ምንድነው ያደረኩኝ? ይሄ ነገር ለኔ ሊሆን ይችላል፣ እስኪ እግዚአብሔር ግለጽልኝ ምናምን ብዬ የት ሄድኩኝ? ቦንጋ አርሴማ። ቦንጋ አርሴማ ለመጀመሪያ ጊዜ 2007 ሱባኤ ገባው። ሱባኤ ቦንጋ አርሴማ የምታውቁት ልትኖር ትችላላችሁ። ጫካ ነው እንትኑ ገዳሙ ማለት ነው። ሰማይ ጠቀስ እንትን ጽድ ነው ያለውና ከቤተ ክርስቲያኑ ጀርባ ጫካ ውስጥ ክላስ አለ። ለአንድ ሰው አንድ ቤት ነው የሚሰጠው። ትናንሽ ቤቶች ናቸው። ለየብቻ ነው ሱባኤ የምትገባውና ስለ ህይወቴ ነው የጠየቅኩትኝ መጀመሪያ። ከዛ በኋላ ግን እንዴት ነው መዳኛ የት ነው ምናምን ብዬ ነው የጠየቅኩት። ትዳር አለኝ፣ ልጅ አለኝ፣ አልሰራም ስራ። ምክንያቱ ከልጅነቴ ጀምሮ ዘፈን ነው በቃ ግጥም ነው የምጽፈው፣ ዜማ ነው የምጽፈው። ኢቨን ግጥምና ዜማ ሰርቼ ከኔ ወስደው ራሱ በኔ ስም አይጻፍም። እስከዚህ ድረስ ነበረ መንፈሱን። ከዛ በኋላ ግን ሱባኤ ልክ ስገባ አው ሰው ሊያምን ይችላል። ለመጀመሪያ ጊዜ ሱባኤ ስገባና 12 ሰዓት ነው የምትገባ። 12 ሰዓት ገብቼ ስግደት እኔ ያምልኩት ስግደት አላቅም። እግዚአብሔርን ክርስቶስ በእንተ ማርያም ክራላይሶን ምናምን ብዬ ሳዶር አላዶር 41 ስግደት ሰግጄ ጋደም ብያለሁና እንቅልፍ አልወሰደኝም። ሰማዕቷ ቅድስት አርሴማ በአካል የአሸንዳ የሚለብሱት አሸንድዬ የሚለብሱት አረንጓዴ አበባ ያለበት እንትን አለ አይደለ? እግዚአብሔር የተመሰገነ ይሁን። ዛሬ ለምስክር ያበቃኝ ማለት ከጊዜ በኋላ መጣች። ነጠላ ነጭ እንትን ለብሳ አይኗ በቃ እንደዚህ ምን ልበለ ቀና ስል ማየት አቃተኝ። በቃ የአይኗን እንትን ፓወር እና ከዛ አምታ ምንድነው መምህር ግርማ እንደዚህ ሲፈውሱ እንደዚህ ጣቷን ጠቁማ ታሳይኛለች። እንደዚህ ስለ እውነት ነው ማለት እንቅልፍ አልወሰደኝም። ክርስቶስን እንቅልፍ አልወሰደኝም። ታሳይኛለች እና ማን አንተ ውጣ ምናምን እያሉ ሲቀጠቅጡ ይሄ ነገር እውነት ነው እንዴ ምናምን ብዬ 3 ወር ከ18 ቀን ነበር የቆየሁትኝ እዛ። ቀጥታ ምንድነው ያደረኩትኝ? ልጄን ቃልን ይዤ ከዛ ከመጣሁኝ በኋላ ጎሮ ስላሴ መጣሁኝና እንግዲህ መንፈሱ አንዴ ወጣው ይላል፣ አንዴ እንትን ይላል። በቃ ራሴን እስከ ማጥፋት ድረስ ደርሻለሁ፣ ለማጥፋት ሙከራ ደርሻለሁ። ከዛ በኋላ እዛ ከመጣሁ በኋላ መንፈስ ተሸኘልኝ። አንደኛ እኔ ነኝ የወጣሁት ዘልዬ ማለት ነው ጎሮ ስላሴ። ያው አንዳንድ ሰዎች መናፍስቱ
በቃ አንዴ ከወጣ እንትን ነው የሚመስላቸው፣ ግን በውስጣችን ያከማቸ ነው። አንድ ሁለት እያለ ነው የሚወጣው። ከዛ ተሸኘልኝ፣ ቀለለኝ። ተስፋዬ የሚባል ልጅ በጣም ተስፋዬ በጣም እወዳለሁ። በዚህ አጋጣሚ ተስፋዬ ሞተረኛው በጣም ለእኔ ትልቅ ውለታ፣ ለዚህ መድረሴ የእሱ ውለታ ነው እና እድሜና ጤና ይስጥህ፣ እግዚአብሔር ያሰብከውን ያሳካልህ። ከዛ ተስፋዬ ምን ያደርጋል? እኔ ተፈውሼ ከወጣሁ በኋላ ስልኬን ይቀበላል። ስልኬ ተቀብሎ መንገድ ላይ ፕሮግራሙ አልቆ እየሄድን እያለን ደውሎ ቦሌ ሚካኤል፣ እኔ ቦሌ ቡልቡላ ነበር የምኖረው እና ደውሎ ፈልጋለሁ ይለኛል። እንደዚህ 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 ፈልጋለሁ፣ ማህበርም አለን፣ የሚቸግር ነገር አለ። ያኔ እኔ በየጸበሉ በምንከራተትበት ሰዓት የቤት እቃ እየሸጥኩኝ ነው። ወደ ጸበል የሚሄደው የቤት እቃ እየሸጥኩኝ ነው። ቤት ኪራይ የምከፍለው ለባለቤቴም ለልጄም እና እንዲህ ልመናም አላቅም፣ እንዴት እንደሆነም አላቅም፣ መለመንም አልፈልግም። ግን ጨንቆኛል፣ ግራ ገብቶኛል የዛን ሰዓት። ከዛ እንደዚህ እንደዚህ ትንሽ ነገር ሳንቲም ልሰጥ ነበረ። የዛን ሰዓት ደግሞ መንበላው ነገር አልነበረንም እና 2000 ብር ሲሰጠኝ እውነት በቃ እግዚአብሔር ከኔ ጋር እንደሆነ ያን የገባኝ። ከዛ በኋላ የመምህር ትምህርት እንደዚህ ተከታተል ያለ ትምህርት እያስተማረኝ ትውስታ ነው። እሺ ያለው አልፋው ነው አይደለ? ትውስታ ነው። አይዞህ ራስን አረጋጋለሁ እና ወደ ማህበር እነሱ ጋር ማህበረ መድኃኔዓለም ወደ ኪዳነ ምሕረት ተቀላቀልኩኝ ማለት ነው። የዛሬ 11 ዓመት ነው 10 ዓመት። ከዛ መንፈሳዊ ውጊያም እየተማርኩኝ መምህር ጋርም እየሄድኩኝ መንፈሳዊ ውጊያ በደንብ ተማርኩኝ። መስገድ፣ መጸለይ፣ አምልኮ፣ ስግደት ምን እንደሆነ ያስተምሩኝ ጀመረ። ወንድሞች ያለው አጠገቤ በደንብ ኤክስፒሪያንስ እየወሰድኩኝ መጣው። መንፈሱ ሲገባ ምን አይነት ስሜት እንደሚሰማ ሲታደስ ምን አይነት ስሜት እንደሚሰማ ያን በቃ ኤክስፒሪያንስ እንትን እያልኩኝ መጣው። ከዛ አሼ መሪያችን ወንድማችን እድሜና ጤና ይስጠው፣ በዚህ አጋጣሚ ላመሰግነው እወዳለሁ። ዘፈኖች ነበሩኝ ወደ 40 ምናምን ዘፈኖች ያለቁ ያንተ ያልወጣ እንደገና ደግሞ በኢቲቪም አለኝ 1-2 ክሊፕ በኤፍኤም ደግሞ እንትኑ አውዲዮ ብቻ የወጣ 3 አለኝ 5 ነው ጠቅላላና 40 ምናምን ያልወጣ ዘፈን ነበር። ቀደ ሽንት ቤት ውስጥ መክተት አለበት ምናምን እሱም ያውቃል። ተነጋገርን፣ ቀድጄ ሽንት ቤት ጣልኩኝ። ወሰንኩኝ። ከወሰንኩኝ በኋላ ምንድነው በዚህ ሀገር የጻፈው ግጥምና ዜማ ልጆቹ እንደ አንድ ደራሲ መጽሐፍ ልጆቹ ማለት ነው በኃጢአት የወለደው ቢሆንም ይሄን ነገር ቆርጦ ሲጥለው እኮ ከውስጡም ጭምር ነው ቆርጦ የጣለው። ወረቀቱ ብቻ ለም የተቆረጠው በእውነት በጣም የአሼ ትምህርት እንግዲህ የአሼ ስለ ወንድማችን ነው። ስንቸገር የምንቸገር፣ ስንጨነቅ የምንጨነቅ። ከዛ በኋላ ብዙ ፈተና መጣ። ጣልኩትኝ። መንፈሱ ልብሴን ያስቀድደኝ ጀመር። እየሮጥኩኝ መኪና ውስጥ ሲከተኝ ጀመር። ከተስፋዬ ሞተረኛው ከሱ ጋር እየሆነ ባለቤቴ እየደወለችለት ያዘው እየተባለ ነው። መንፈሱ ታስሮ ሰላሜን ማገኝ ቢያንስ በቀን 5 ቲሸርት 4 ቲሸርት ቀዳለሁ። በእውነት ያስቀድደኛል። ቶሎ ነው የሚታደስብኝ ያኔ እና ሰው ማህበረሰቡ ላይ ገባው ይችላል። እድሌንም አይምሮዬንም ነው እና ይቅርታ ልመልስህና እዛ ቦታ ላይ ሆኜ የኔን ግጥምና ዜማ ወስደው በራሳቸው ስም ይጽፉት ነበር አልክ። ምንም እንኳን ኃጢአት ቢሆንም ዘፈን በዛው በኃጢአት ዓለም ላይ ሆኖ እንኳን ግጥምና ዜማን ከወሰዱ ሰላቢ ናቸው ማለት ነው። ግጥምና ዜማዬን ያኔ ያስጠጣኝ ነበረ። እውነት ለመናገር አይዋሽም። ነገማዎች ስለሆንን አስመስለን ይሄ መንፈሳዊ ሚዲያ ነው አይደል? ዓለማዊ ሚዲያ አይደለም። እውነቱን ነው። ምክንያቱም የእውነት አምላክ ስለያዝን ማለት ነው። በምጠጣ ሰዓት ማደርገውን አላቅም። በቃ ያያሉ፣ ይመርጣሉ፣ ይወስዱታል። በራሳቸው ስም ነው የሚያወጡት። ግን ዓለማዊ ስለሆነ ስለማልፈልገው ይሄ ነው ብዬ መናገር አልፈልግም። የሚያውቀው ያውቀዋል። ህሊናቸው እኮ ይጠይቃቸዋል አይደል?
ግን ከዛ በኋላ ምንድነው ኃይለኛ በቃ መንፈሱ ያኔ በጣም ተበሳጨ። በቃ ይበቀልን ጀመረ በየቀኑ። ከዛ አሼን እየተደወለለት በቃ አሼን ማስቸገር ሆነ ስራ። በቃ 10 እየተደወለ ጧት ተደውሎለት ጧት እንደዛ ታስሮ ማታም እንደዛ ይገባል። ምክንያቱም ብዙ ሰዎች ናቸው በኔ ላይ በኔ እድል በኔ አይምሮ የሚጠቀሙ። ይሄ ግን ሰው ላይ ገባው ይችላል፣ የሚገባው ግን ይገባዋል። እኔ የተያዝኩትና ፈጣሪ እናውቀዋለን። ከዛ በኋላ ግን ምንድነው ያደረኩኝ መልሼ እነሱ የሆነ ሰዓት ላይ ትቼ የሆነ 2 ወር ምናምን ቆይቼ መጣሁ። ገዳም ሄድኩኝ። ገዳም ሲሄድ እነሱን ከማስቸገር ብዬ የሆነ ሰዓት ላይ ምንድነው መዝሙር መጻፍ ጀመርኩኝ። መዝሙር ስጽፍ 2 ወር ምናምን ከስቆይ ወደ 20 ምናምን መዝሙር ጻፍኩኝ። የሚገርም ሱባኤ ላይ ሆኜ እግዚአብሔርም ሲገልጽልህ ለዘማሪ ማዕረግ ጥላሁን ነው መጀመሪያ የሰጠሁትና ስሰጠው ብቻ እግዚአብሔር የተመሰገነ ነው። ከሰው አታገኝም። ዘማሪ ማዕረግ ጥላሁን ይባላል። አዎ ዞር ብሎ እንኳን አይቶኝ አያውቅም። በዚህ አጋጣሚ መናገር የምፈልገው ማንም ያውቃል። በሲዲ ነው የወጣው። ሁለተኛ ደግሞ እኔ ለፋውበትን ስም በሌላ ስም አደረጉት፣ አልተናገርኩም። እንደ 11 መዝሙር ሙሉ አልበሙን ሰራው ሙሉ ከዛ ምን አደረጉት የኔን 3ቱን አስቀርተው ሌላ ተክተው ሰሩት እያልኩኝ። ከዛ ከገዳም ከመጣሁኝ በኋላ ደግሞ በደንብ ማህበር ላይ ወጥሬ እንትን ማለት ጀመርኩኝ። መልአከ መንክራት ጉባኤ መከታተል ከናንተ ጋር እንተም መከታተል ጀመርኩኝ። የሆነ ሰዓት ላይ ደግሞ በጣም ሲያስቸግረኝ የነበረው መንፈስ የምታስታውስ ከሆነ ደግሞ የካባዱ መድኃኔዓለም ተሸኘልኝ ማለት ነው። ከዛ ራሴን እያወቅኩኝ በደንብ መጻፍ ጀመርኩኝ። የኔ ተሸልኝልኝ ጊዜ ነበር እኮ አውደ ምሕረት ላይ መምህር ነገርናቸው አዘመሩት እሱን ይዛልኝ። ከዛ በኋላ የራሴን 2 መዝሙር ሰራውኝ። ያስጨነቀኝን ነገር የሚለው በውስጤ የነበረውን ነገር ነው እንትን ያልኩትኝ። ሚካኤል ደግሞ በሚካኤል ነው የተጋለጠልኝ። በሚካኤል ጸበልና ሚካኤልና የሚለውን ሁለተኛ እንትን ሰራው። ከዛ አሁን ደግሞ ቅርብ ጊዜ ለ4 ልጆች በክሊፕ ነው ያለው። ለዘማሪት ናርዶስ ንጉሴ፣ ለዘማሪት ብርቱካን መቋሚያ፣ ሌላም ያልወጣለ ብቻ ወደ ለሰው የሰጠሁት ወደ 23 ይሆናል። ለዘማሪ ነው። አዎ የወጣው ግን ወደ 7 ይሆናል አሁን የወጣው። እንደገና ደግሞ ዳግማዊት ጻድቃኔ ማርያም ወይራ ሰፈር አሁን ቅርብ ጊዜ ሳምንት አይሆንም ሰርቼላችኋለሁ። እና ትልቁ ነገር ነጥብ ምንድነው አሁን ደግሞ የዘማሪ ብሩክ ደግሞ አሁን የሰራነው ለሱ የላኩለት ወደ አንተ የተላከው በአንተ ሚዲያ ልንለቀው አስበን ነው እንትን ያለው። ምንድነው ትልቁ ነገር ለዚህ ሁሉ ውጤት በየጸበሉ መንከራተት ምንም ጥቅም የለውም። እድሜን ነው የምትጨርሰው እንደገባኝ እንደማቀው። ምክንያቱም ምንድነው እኔ በቃ አሁን ተሸኝቶልኛል ብዬ እፎይ ስል መጥቶ ይዘኛል፣ ይታገለኛል። ሚስጥሩ አልገባኝም ነበር። ግን ከመምህር ግርማ ተማሪዎች ግን ከተቀላቀልኩኝ በኋላ ምንድነው ያገኘሁት? ህይወት አገኘሁ። ለስጋው ደግሞ በቃው። እንደገና ደግሞ ወዲያው ነው ስጋውን የተቀበልከው ወይስ ቆይተህ? ኔቨር አይደለም። ብዙ ከደከምክ በኋላ መማር አለብኝ። ብዙ ነገር መማር አለብኝ። ትምህርታቸውን በደንብ ማዳመጥ አለብኝ። የአምልኮ ስግደቱ በደንብ መስገድ አለብኝ። መንፈሱን መገሰጽ ማሰር መቻል አለብኝ። ብቁኛ አይደለም ግን የእሳቸውን ትምህርት በደንብ ከገባኝ በኋላ የናሺ ወንድም ሲሳይ የነግሩም ምክር በደንብ ከገባኝ በኋላ ነው ወደ ስጋው ደግሞ እንትን የመጣሁት ማለት ነው። ከዛ በኋላ ግን ምንድነው እኔ በዚህ አጋጣሚ መልእክት ማስተላለፍ የምፈልገው ለመላው ህዝበ ክርስቲያን እንዲሁም በየጸበሉ የሚንከራተቱ መናፍስት ጸበል ያድንም አይደለም። መናፍስት ጸበል ከለመደ በጣም ነው የሚቀልድብን፣ በጣም ነው የሚያሾፍብን። ትልቁ ነገር የመናፍስት ውጊያ ነው መማር። መናፍስትን እንዴት ብለን ማሰር እንዳለብን ኢቭን ሲታደስብን እንኳን ምን አይነት ስሜት እንደሚሰማን ከዛ እንደታደሰብን ካወቅን በኋላ የአምልኮ ስግደት ሰግደን አዲስ የገባችሁ ካላችሁ ብለን ቀጥቅጠን ምን ያህል ጥሩ ስሜት እንደሚሰማን እፎይታ እንደምናገኝ
ምናቀው እናቀዋለን አይደለ? እና በየጸበሉ የሚንከራተቱ ይህንን ትምህርት የመልአከ መንክራት መምህር ግርማ ወንድሙ እንዲሁም የመምህር ተስፋዬ ትምህርት የቀሲስ ሄኖክን ትምህርት ሰምተው እኛ የተጠቀምንበትን መንገድ እኛ የሄድንበትን መንገድ ቢጓዙ ይጠቀማሉ እንጂ አይጎዱም። ምክንያቱም እኔ ከዛ ከመምህር ግርማ ጉባኤ እኮ ሊያስቀረኝ እኮ ብዙ ነገር እያመጣ ብዙ ነገር ታግሎኛል። ግን እኔ አይምሮዬ ላይ ቁጭ ብሎ ልቦናዬ ላይ ቁጭ ብሎ ሲታገለኝ እኔ ደግሞ ሱባኤ እየገባሁኝ ስለሳቸው ጠይቅ ነበር ግለጽልኝ እያሉ እማየው የነበረው መልስ ግን በጣም የሚገርም ነው። ምክንያቱም እግዚአብሔር ሊሰራኝ ስለሚፈልግም እንድጠፋበት አይፈልግም። ስለዚህ ምን ያህል እግዚአብሔር ምን ያህል እንደሚወደኝ ደግሞ በነ መምህር ግርማ በነ ቀሲስ ሄኖክ ወልደማርያም በነ መምህር ተስፋዬ ነው ያየሁት። አጠገቤ ስላለ አይደለም፣ እውነት ስለ እውነት ነው የማወራው። ማንም በል ብሎኝ አይደለም፣ እውነት ነው የሚያናግረኝ። ስለዚህ እኔ ተጠቃሚ ነኝ። ገንዘብ ባይኖረኝም ሀብት ባይኖረኝም መንግስቱን የምወርስበትን መንገድ አግኝቻለሁ። የመናፍስት ውጊያም ደግሞ በደንብ አውቄያለሁ። ምክንያቱም ልክ ሌሊት ላይ አሁን አብዛኛው ጊዜ 6 ሰዓት ላይ ነው ታድሶ የሚገቡብኝ። ታድሶ ሌሊት 6 ሰዓት ላይ ታድሶ በሚገባብኝ ሰዓት ተነስቼ ምንድነው የማደርገው? አዲስ የገባችሁ ካላችሁ በስላሴ ስም የታሰራችሁ ነው፣ ስራችሁን አቁሙ፣ ከአይምሮዬ ላይ ከልቦናዬ ላይ ከመላው ሰውነቴ ይውጡ ብዬ በመቁጠሪያ ቀጥቅጬ አብራችሁኝ እንድትሰግዱ በስላሴ ኃይልና ስልጣን አዝጃችኋለሁ ብዬ ስግደቴን እጀምራለሁ። ከዛ ሰላሜን ነው የማገኘው። ምክንያቱ ቃሉ ነው የሚያዘው። እኔ እኮ ኃይል የለኝም፣ ደካማ እኮ ነኝ፣ ሸክላ ነኝ፣ ተሰባሪ ነኝ። ቃሉ ግን ያዟል። ጌታ ሆይ ቃል ብቻ ተናገር፣ ልጄ ባለበት ይድናል ይላል። ስለዚህ እኔ አዲስ ህይወት አግኝቻለሁ። ምንም ባይኖረኝም እግዚአብሔር አለኝ። የመምህር ግርማ እድሜ የማቱሳላ እድሜ ይስጣቸው እውነት። ምክንያቱ የእሳቸውን ትምህርት ባልሰማ ኑሮ ባልከታተል ኑሮ የወንድሞቼን ማህበር ባልሳተፍ ኑሮ እኔ እዚህ አልገኝም ነበር። ምክንያቱ ያውቃሉ፣ አሽዬም ያውቃል፣ እሱም ያውቃል። የ5 እንትን ማሰሪያ ጫማ ገምጄ ሌሊት ልታነቅ እየተፍጨረጨርኩኝ እኔ ራሴን አላውቀውም። ባለቤቴ ነች ነጭ የለበሰች ሴትዮ መታ እንዲቀሰቀሰችኝ ብላ ተነስታ ያስጣለችኝ ማለት ነው። የሆነ ሰዓት ላይ ምንም ያክል ቢላ አነሳውና ራስን እኮ እንደዚህ ብትወጋው እኮ በቃ ደስ የሚል ስሜት ነው የሚሰማ። ማምላክን ነው የምላችሁ። እንግዲህ ቢላውን አንስቼ ቡልቡላ ነው እንግዲህ ቤታችን አይደለ፣ ጫካ አለ ከማርያም በታ እዛ እየሮጥኩኝ እጄ እንደዚህ ልወጋ ስል አርቆ ወስዶ ነው ባለቤቴ እየሮጠች ከየት እንደመጣች አላውቅም። ኪዳነ ምሕረት መስከር ቢላውን ተቀበለች። እና ሁልጊዜ በህልሜ የማየው ምንድነው ሰዎች በቃ ሲታገሉ እሷ ደግሞ የኪዳነ ምሕረት የለበሰችው አለባበስ እንደዛ አይነት ሆኖ እኔ ያለሁላት ፍራ እንደዚህ አይነት ነገር አብዛኛው ጊዜ የማየው ማለት ነው። እና የሆነ ቦታ ላይ ሄጄ ደግሞ ወደ ዘፈን በመሰራበት ሰዓት አዋሽ አርባ ማሰልጠኛ ልናነቃቃ ሄደን አዋሽ አርባ እንትን ብርጌድ የሚባል አለ። እዛ ልናዝናና ሄደን ማታ መሽቶ ሽንት ቤት ሜዳ ላይ ነው የምትጸዳዳው። ሽንት ቤት አልገባውም እኔ ሜዳ ላይ ሄጄ እንትን እያልኩኝ እያለሁ ዘንዶ ተጠቅልሎ ከኋላዬ እንደዚህ ኮብራ ቆመዋል። ከዛ ሸከከኝ። ዞር ብዬ ሳይ ዘንዶ ነው። ሱሬን እንደዚህ እንዲያዝኩኝ እየሮጥኩኝ ሄጄ አመለጥኩኝ። ግን ያንን ከመከሰቱ በፊት በልሜ ምን አይቼ ነበር መሰላችሁ? እዚህ አጋጣሚ እግዚአብሔር ምን ያህል እንደሚረዳን ኪዳነ ምሕረት ምን ያህል ለኛ ጠባቂ እንደሆነች ለኛ እንደማተኛ ለመናገር ስለፈለኩኝ ነው። በዚህ አጋጣሚ መናገር የፈለኩ ዛሬ እግዚአብሔር ፈቅዶ እድል ያገኘሁትኝ። ለሁሉም ጊዜ ያለው እግዚአብሔር የተመሰገነ ይሁን። ማታ ተኝቼ ያው ውጭ ነው የምንተኛው፣ እንትን ተሰጥቶን ማለት ነው ፍራሽ የሌለው እንትን ተሰጥቶን ሙቀት ስለሆነ ተኝተን ባህር ነገር ይመስለኛልና መላጣዎች ናቸው እንደዚህ
ጨብራራዎች ናቸው። እዚህ ጋር መላጣ ናቸው፣ ፀጉራቸው ግን እንደዚህ ጨብራራ ነው እና ወላቃዎች ናቸው። ከባሮትኝ ይሉብኛል እንትን ይሉኛል እንትን ወላቃዎች ናቸው። ከዛ እኔ ኪዳነ ምሕረት አጠገቤ ሆና ይመስለኛል እና አለባበሷ ማለት ነው። ልጇን ደግሞ ብድግ አድርጌ እዚህ ጋር ተሸክሜዋለሁ፣ ሽኮኮ ብዬዋለሁ። እንግዲህ ከና ኃጢአቴ አስብ እግዚአብሔር ምን ያህል እንደሚወድ። ከዛ ድንጋይ ያነሳውና አንዱን ዋናውን መላጣ ጭንቅላቱ ላይ ስለው ገባ ተመልሶ ወደ ባህሩ ማለት ነው። ከዛ ለካ እኔ አልገባኝም። በኋላ በሶስተኛው ቀን ነው የገባኝ። እንደዚህ እኮ ዘንዶ ተጠቅሎ ሊውጠኝ የነበረው እኮ ይህንን ህልም ያየሁትኝ እሷ አድናኝ ነው። እውነትም አድናኛለች፣ ከብዙ ነገር አወጣኛለች። ኪዳነ ምሕረትን አመስግኖልኝ ኪዳነ ምሕረት ተመሰገነ። እና ትልቁ ነገር ምንድን ነው? በእጅ ያለው ወርቅ እንደ መዳብ የሚባል አባባል አለ። ያ የድሮ ዘመን እና አቡነ ተክለ ሃይማኖት በነበሩበት ሰዓት ህዝቡ ትውልዱ የተባረከ የተቀደሰ ፈሪሃ እግዚአብሔር ነበረበት። የአሁኑ ትውልድ ግን ጊዜው ራሱ ይመሰክራል። እና ለእኔ መልአከ መንክራት መምህር ግርማ ወንድሙ ዳግማዊ አቡነ ተክለ ሃይማኖት ናቸው። በዚህ አጋጣሚ አስረግጬ መናገር የምፈልገው ነገር ምንድን ነው? እንደዚህ ልትል የቻልክ ካልን ደግሞ በዚህ ዘመን ላይ ከመናፍስት ጋር መታገል ህዝቡን ማነጽ ቀላል ነገር አይደለም፣ ከባድ ነው። ከመናፍስት ጋር መታገል እንኳን ከሚሊዮን ህዝብ ጋር ከአንድ ሰው መናፍስት አንድ ሰው ከቤት ይታመም ይባላል። ሳምንት ካስታመምከው በኋላ እጭ ምናምን የሚባል ነገር የሚል ነገር እኮ ይመጣል አይደል? እሳቸው ግን የማይሰለቻቸው እየታሰሩ እየተገረፉ ምን እያሉ አሉ፣ እስካሁን ድረስ ይኖራሉ። እግዚአብሔር የተመሰገነ ይሁን። እንጠቀምባቸው ባይነኝ። በዚህ አጋጣሚ ካለፉ በኋላ እንዲህ እኮ ይሉን ነበር፣ እሳቸው ቢኖሩ ኑሮ እኮ እንዲያንሆንም ነበር የሚል ነገር ሳይመጣ በህይወት እያሉ እንጠቀምባቸው እና እግዚአብሔር ይስጥልኝ። በጣም እናመሰግናለን።